እናት ሁል ጊዜ ልጇን የ7 ዓመት ከደረሰ በኋላ ልጄ ካልሲህን በስርዓት እንዲህ አድርገህ እጠብ አጠገቡ ሆና ልጄ ፓንትህን እንዲህ አድርግ፣ ልጄ ከትምህርት ቤት ስትመጣ ዩኒፎርምህን አጣጥፈህ አስቀምጥ ትለዋለች። የመጀመሪያው ህፃናት ሲጀምሩ ይላላካሉ፣ ደስ ይላቸዋል። ግን እየቆየ ስመጣ እየተሰላቸ መጣና እማዬ ደግሞ መቼ ነው የምትተወኝ የሚል አይነት ነገር አመጣ ማለት ነው። ግን እናትየው ከማስተማር ከመምከር ወደኋላ አላለችምና ታስተምረዋለች። እንዲህ አድርግ፣ በዚህ ውጣ፣ በዚህ ውረድ፣ ውሃውን ቀንስ፣ የበላህበትን ሳህን የተኛህበትን አንጥፍ፣ በል ተነስና ቤት ጥረግ፣ በል ተነስና ጥርስህን ፋቅ፣ በል የጥርስህን የፋቅበትን ሲንኩን አጽዳ፣ የተጠቀምክበትን በሙሉ ስራ አግዘኝ፣ ይሄን እንዲያድርግ፣ ቤት ወልውል፣ በዚህ በኩል ይሄን እንዲያድርግ ትመክረዋለች። እና እንዲሁ እያለ እግዚአብሔር ረዳውና ኮሌጅ ዩኒቨርሲቲ ገባ። ልጄ ገና ስትሸኘው ካልሲህ እንዳይሸት ከመጀመሪያው ጀምሬ እንዳስተማርኩ አልጋህን በስርዓት አንጥፍ፣ ማን አሳዳጊ ነው እንዲያደረገ እንዳታስብለኝ፣ መኝታህን አንጥፍ፣ ልብስህን ለብሰህ ስትወጣ እንዳማረብህ ተመልሰህ ስትገባ አጣጥፈህ ቁጭ አድርግ፣ ቢጃማህን አጣጥፈህ አስቀምጥ፣ ሻንጣህ በስርዓት ማኔጅ ተደርጎ ይቀመጥ ትለዋለች፣ ትመክረዋለች። እሺ የእናቱን ቃል አክብሮ በሄደበት እንደዛው አድርጎ ፈጽሞ ተመለሰ። አሁን ተመልሶ ሲመጣ እናትየው ውሃውን ቀንስ እንጂ በስርዓት እማዬ እኮ አሁን እኮ ኮሌጅ ተምሬ እኮ ነው የመጣው። ኖ እንደዛ ብሎ የለም፣ ብታረጅም ለእኔ ልጄ ነህ ትለዋለች፣ ትመክረዋለች። እና ከዕለት አንድ ቀን ማታ እማዬ ወይ ማስታወቂያ አይቼ የመጣው ነገ ስራ ልቀጠር ኢንተርቪው ልሄድ ነው። አዎ እሺ፣ ምንም አላለችውም። በሌሊት ተነስታ ምግቡን አዘጋጅታ አብልታው፣ ሻይ አፍልታ አጠጥታው በስነ ስርዓት እግዚአብሔር ይርዳ ብራ ግንባሩን ስማ ሸኘችው። የሄደበት ቤት ትልቅ ግቢ ነውና ገና ከበር ስገባ አትክልት የሚያጠጣው ውሃ እንደ ቧንቧ እንደፈነዳ አይነት ነገር ውሃው ይፈሳል። እንዴ ጤና የላቸውም እንዴ ብሎ ውሃውን ቀንሶ አስተካክሎ ወደ በረንዳው ሲመጣም ቆሻሻ ነው። አጸዳዳና ወደ ውስጥ ስገባ ቤቱ በመጨረሻ በአቧራ የተሞላ የበከተ ነው። አጸዳ፣ ልብሱን እጁን ሰብስቦ ቤቱን አጸዳዳ። ምን አለ ፏ አድርጎ ወደ ውስጠኛው ይግቡ የሚል ደግሞ ቀስት አለ። ወደ ውስጥ ሲገባ አዳራሽ ውስጥ ሰው ሞልቷል። ኢንተርቪው የሚደረግ ለስራ ሊቀጠር የመጣና ቁጭ አለ ተራውን ሲጠብቅ። በመጣበት ማንም አይወጣም። ኢንተርቪው ተደርጎ በሌላ በር ነው የሚወጣውና ሁሉም እየወጣ ይሄዳል። ልክ መጥቶ ኢንተርቪው የሚያደርገው ሰው ፊት ሲቀርብ መቼ ነው ስራ የምትጀምረው? እንዴ ኢንተርቪው ሳልደረግ ምንም እንትን ሳልል፣ አይ አንተ ኦልሬዲ ጨርሰሃል። ገና ከበር ስትገባ ጀምሮ በካሜራ እየተከታተልን ስለነበረ አንተ ስራ የምትጀምርበትን ቀን ብቻ ንገረን፣ አንተ ኦልሬዲ ስራህን ጨርሰሃል አሉት። ለልጆቻችሁ የሚጠቅማችሁ ከሆነ ሼር አድርጉላቸው፣ ለምትወዷቸው ልጆቻቸውን በእንደዚህ አይነት መልክ ማሳደግ አለባቸው ብላችሁ ለምታስቡት ልብሳቸውን አጣጥፎ እንዲያስቀምጡ፣ የበሉበትን ሳህን እንዲያጥቡ፣ ጫማቸውን በስርዓት እንዲያስቀምጡ፣ ካልሲያቸውን እንዲያጥቡ፣ ፓንታቸውን እንዲያጥቡ፣ ለዩኒፎርማቸውን አጣጥፎ እንዲያስቀምጡ፣ ሰው ሲመጣ ቆሻሻ ቤት እንዳያይ የጸዳ ቤት እንዲያዩ፣ የበሉበትን አጽድተው፣ ሲንኩን አጽድተው፣ ጥርሳቸውን የፋቁበትን ገንዳውን አጽድተው፣ ሁሉን ነገር ማኔጅ የሆነ ሆኖ እንዲገኝ ይሄ
እህቴ ይጠቅማታል፣ ይሄ ለወንድሜ ልጆች ይጠቅማቸዋል ለምትሉት አካፍሉ። እንኳን ለልደታ ማርያም አደረሳችሁ። ሰላም ለሁላችንም፣ ሰላም ለኢትዮጵያውያን፣ ሰላም ለሰው ዘር በሙሉ። ፍቅርና አንድነት፣ ፍቅርና አንድነት፣ ፍቅርና አንድነት። ክብር ለኢትዮጵያ ሕዝብ ይሁንልኝ። ሰላም ሰንብቱልኝ። እግዚአብሔር ከሁላችንም ጋር